صلوا على الرسول. بسم الله أحمد الله سبحانه وأشكره الذي رفع العلماء درجات، أحمده وأشكره وأثني عليه ثناء حسنا. أشهد أن لا إله إلا الله وأشهد أن محمدا عبد الله ورسوله، والصلاة والسلام على رسول الله محمد وعلى آله وصحبه. عند تابعي عالم يلالو يا ملح البلد إذا فسد الملح فمن يصلح الملح يلالو ما أنه حسن أيضا سفيان الثوري مسلونا رسيكي الله سمون إن أنت علماء يا غرش أوج ناتشو أو راسو كتبلاش ማን ያስተካክለዋል ጨውን ይላሉ። ዑለማዎች ከተበላሹ ህዝቡን ያስተካክለው በተቅዋ በእኽላስ እና ከተንቀሳቀሱ አላህ ከተጨመረበት ኡማውን ያስተካክላሉ። አላህ ያስተካክለን እና አላህ ከካፊሮች ከሙናፊቆች ከሙፍሲዶች አላህ ያድርገን በፈضሉ በረሕመቱ جعلني وإياكم من أصلح صلحاء عباده الذين يصلحون ما أفسده المفسدون. للام القرآن آية يرفع الله الذين آمنوا منكم والذين أوتوا العلم درجات. كسول جوش النزا يامنوتن درجات شون الله كفار قال إلى الله. والذين أوتوا العلم درجات علم يدين وقت يتسدود በርካታ ደረጃ ከፍ አረጋቸዋል ይላል። ዑለማዎች ሁለት ጊዜ ነው ደረጃቸው ከፍ የሚለው አሉ ዑለማዎች። አንዴ እንደ ተራው ሙእሚን በማመናቸው ከፍ ብለዋል። ከዛ ደግሞ በዕልማቸው ዑለማ አልዓሚሊን ዑለማ አልረባኒን ከሆኑ አንድ ደረጃ ሳይሆን ብዙ ደረጃት ሳይሆን ደረጃት ከነዚህ አላህ ያድርገን። ብዙ ደረጃዎችን አላህ ከፍ አረጋቸዋል ብለዋል። ስለዚህ ዑለማዎች ትልቅ ቦታ ነው ያላቸው። ራሳቸውን በተቅዋ ካነጹ አላህም ዘንድ የተከበሩ ናቸው እና ኸልቁም ወዶ ሳይሆን ያከብራቸዋል። አቡ ዳውድ ባወሩት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ኢነ ሚን ኢጅላሊላሂ ኢክራሙ ذي الشيبة المسلم أولو إن من إجلال الله إجلال ذي السلطان المقسط وإجلال شيبة المسلم وحامل القرآن الذي غير الغالي فيه أو الجافي أو كما قال عليه الصلاة والسلام. اللهم كما تلق يقترال بفتحه يهونا حقا يهونا بالا سلطان መገደፍ ይላሉ፣ ማክበር ይላሉ። ዛሬ የለም እንደምታዩት። እንዲሁም ሽማግሌን በእስልምና ላይ የሸበተ ባለ ሽበትን ሽማግሌን ማክበር አላህን ከማተለቅ ከማክበር ነው። ሶስተኛው ደግሞ ሐሚለል ቁርአን ተሸካሚ ዑለማዎችን ማክበር አላህን እንደማክበር ነው። ዑለማዎች መቼም ሁሉንም ሰብስበዋል። ከቁርአን ጀምሮ ነው ዒልሙን የሚይዙት። ቁርአን ሐፍዞም ብቻ ያሉትም በዲኑ ቀጥ ካሉ ትልቅ ቦታ ነው ያላቸው እና ጀላቀ ነው የዑለማው ደረጃ። አሁን ለዕልም ሸረፍ ክብር ይላሉ ዑለማዎች። ሁሉም ዓሊም ነው ሊባል ይፈልጋል። ትልቅ ሀብታሞችም ጓደኞቻቸው ባሉበት ዕልም ሊናገሩ ፈትዋም ሊናገሩ ይሞክራሉ፣ ይፈልጉታል ዓሊም ነው ሊባሉ። ሴቶቹም እንደዛ በአሁን ጊዜ አታዩም እንዴ? ሁሉም ፈትዋ ይሰጥ የለም። ይሄ ነው ዕልም ትልቅ ቦታ እንዳለው ስለሚያውቁ አክቲቪስቶቹም ዓሊም ናቸው ሊባሉ ማያደርጉት ጥረት ማይሆኑት መሆን የለም።
የዕልምን የላቀ ደረጃ ስለሚያውቁ ማለት ነው። ሁሉም ግን ከደረጃው ባያልፍ አላህን ቢፈራ ሰውየው ከራሱ ደረጃ በላይ ሆኖ ማሳየት በሸሪዓ የተከለከለ ነው። ዙር ነው የሚሆነው፣ ውሸት ነው የሚሆነው። ባይሆን ዕልምን ትልቅነቱ ከዚህ ማወቅ ይቻላል። في صحيح البخاري عن عثمان بن عفان رضي الله عنه نبي قالوا سيدنا عثمان خيركم من تعلم القرآن وعلمه ከእናንተ የሚሻለው ወይንም ከሚሻሉት የሚሆነው ቁርአንን ተምሮ ያስተማረ ሰው ነው። ለአላህ ብሎ ቁርአንን ቀርቶ ለአላህ ብሎ ቁርአንን ያስተማረ ይሄ ትልቅ ደረጃ ያለው መሆኑን ነው የሚያሳየው። ደግሞ ለዑለማዎች ለዱዓቶች የሚያሰጋ ኢማም ሙስሊም ያወሩት ሐዲስ አለ። አወሉ መን ተተሰዓሩ ዐለይሂሙ ናሩ የውመል ቂያማ ሰላሳ የቂያም ዕለት የጀሃነም እሳት የመጀመሪያ የምትቀጣጠልባቸው 3 ሰዎች ናቸው። አንዱ ሸሂድ ነው አሉ። አላህ ያቀርበዋል፣ ተርቲቡን አልጠበቁትም። አቅርቦት አላህ አረፈሁ በኒዓሚሂ የሰጠውን ኒዕማ አላህ ያሳውቀዋል። አቅም ጉልበት እና ቢቃት ሰጥቼህ ነበረ፣ ሌላውን መሰጠው። ያምናል ባሪያው፣ አዎ ሰጥተኸኛል። ማዛ አሚልተ ፊየ ለኔ ብለህ ምን ሰራ? ጃሃድቱ ፊከ ሐታ ስተሽሂዱ ተዋጋውን ተፋለምኩኝ ተዋጋውን ያው ሰማዕታት ሆኜ እስኪሞት ድረስ። ቃለ ከዘብት ዋሽተሃል፣ ለኔ ብለህ አይደለም የተዋጋኸው ጂሃድ ያደረከው። ቃተልተ ሊአነከ ልትቃለ ጀሪእ ጎበዝ ማይፈራ ጀግና እንድትባል ነው የተዋጋኸው። ፈኡምረ ቢሂ ፈሱሒበ ኢለናር ወልዒያዙ ቢላህ ታዞበት ከአላህ መላኢካዎች የጎተቱ ወደ ጀሃነም ወስዶ ይወረውሩታል። አንዱ ሀብታም ነው። አላህ አስናፈል ማል የተለያየ ሀብትን ሰጥቶታል፣ ለፍርድ ያቀርቡታል። አላህ አረፈሁ ቢኒዓሚ ኒዕማውን አላህ ያሳውቀው። ይሄን ሰጥቼህ ነበረ ወይ? ማዛ አሚልተ ፊህ ምን ሰራህበት? ማ ተረክቱ ኸይረን ኢላ ፈዓልቱሁ መልካም የተባለን ነገር ሁሉ አልተውኩኝም ለአንተ ብዬ ቢሰራው እንጂ ሲል አላህ ደግሞ ከዘብ ትላል፣ ዋሽተሃል፣ አንተ ሰጪ ነህ ቸር ነህ ልትባል ነው የሰጠኸው እንጂ ለኔ ብለህ አልሰጠህም ብሎ አዞበት እንደ መጀመሪያው መላኢካዎች የጎተቱ ወደ ጀሃነም ይወስዱታል። አላህ ይጠብቃል። ይህ ፈተና አለ ቂያም ቀን። ለጉራ ብሎ ዘካም ያወጡ፣ ለጉራ ብሎ በሱቅ ሰልፍ አሰልፎ ምስኪኖች ቢሰጡ፣ እንግዲህ ጉራ ካሰቡበት አደጋ ነው። ይሄ ነው የሚጠብቃቸው። ለአላህ ብሎ ከሆነ አላህ አክብሮ ስራቸውን ይቀበላቸዋል። አንዱ ዑለማዎች ናቸው። ቃሪ አልቁርአን ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ቃሪ አልቁርአን ቁርአን የቀራ ወንድም ሆነ ሴት ያመጡታል። አላህ ኒዕማውን ይነግረዋል፣ ያሳውቀዋል። አው ሰጥተኸኛል። ማዛ አሚልተ ፊህ ምን ሰራህበት? ሁሉ ይኸው ቀራአቱል ቁርአን ቁርአን ቀራሁን ቁርአንን አቀራሁ ይላል። ቅድም ቁርአን የቀሩት ከሁሉም ቀርቶ የተማሩት ከሁሉም ይሻላሉ ብሎ ነብዩ ካሉት ትዝ ብሎ እና ወተዓለምቱ ልዕልመ ፈዓለምቱ ቁርአንን ቀራሁን ህዝብን አስቀራሁን። እንደገናም ዕልምም ተማርኩ ዕልምንም ለህዝብ አስተማርኩ። ከዘብተ ዋሽተሃል፣ ዓሊም ነህ ልትባል ሓፊዝ ነህ ቃሪዕ ነህ ልትባል ነው የቀራኸው ተብሎልሃል። ዱንያ ላይ አብቅቶልሃል ተወርቶ ጀለፍ ኢለል ጀሃነም ቦትታችሁ ውሰዱት ብሎ አላህ ቦቶ ይወስዱታል። ከሶስቱም ፈተናዎች አላህ ይጠብቀን። ሁሉም በኢኽላስ ለአላህ ብሎ ሊሰራ ይገባዋል ነው ይሄ መልእክቱ። ካልሆነም ሌላ አደጋ ነው የሚጠብቀው ማለት ነው። ቅድም ኡስታዝ መንሱር ያነሱት ሐዲስ ነበረ። ምንድነው አቡ ዳውድ ያወሩት ነው። እሱም
الأنبياء لم يورثوا دينارا ولا درهما إنما ورثوا العلم فمن أخذه فقد أخذ بحظ وافر አንቢያዎች ሩሱሎች ገንዘብን ሀብትን ለወራሾቻቸው አላስወረሱም አሉ ነብዩ። በሌላም ሐዲስ نحن معاشر الأنبياء لا نورث ولا نورث እኛ ነብያቶች የምንወርሳቸው ሰዎችንም ሀብት አንወርስም። እቺ ብዙም ሪዋያ ይለች ገንዘቦቻችንም ሀብታችንም አይወረሱም አሉ። ከዚህ እና የነብዩ ቤተሰቦች በአቡበክር ኮረፉ ለኸዲጃ ለመሳሰሉት ነብዩን ይሄን ሲሉ ሰምቼ ነው ከለከልኳቸው አሉ። እና የሆነ ሆኖ فمن أخذه እና ምንድነው ያስወረሱት አንቢያዎች إنما ورثوا العلم علم ነው ያስወረሱት። ማን ወረሰው? ዑለማዎች ወረሱት። إنما ورثوا العلم فمن أخذه فقد أخذ بحظ وافر علما የያዘ ሰው ትልቅን የመልካም ድርሻ ይዟል። ከነዚህ አላህ ያድርገን። ትልቅ ድርሻ ከያዙት የአንቢያዎች ወራሽ ወደ ኸይር የሚጣሩ ከመጥፎ ከሙንከር የሚከለክሉ እና ከሆኑ እንደው አንቢያ ለመሆኑ እኮ የቀራቸው ነገር የለም አሉ አህለል ቁርአኖች። ንቡዋ አልመጣላቸውም እንጂ እና ሐፊዝ ኢብኑ ሐጀር አክሪም ቢሂም ዋሪሰን ወመውሩሳ ይሄን ሐዲስ ከተናገሩ በኋላ ረሂመሁላህ አክሪም ቢሂም ዋሪሰን ወመውሩሳ ምን አከበራቸው፣ ምን አተለቃቸው። ዋሪሰን ዑለማዎች የአንቢያዎችን ዒልም ወራሽ ከመሆን ምን አተለቃቸው። ወመውሩሳ አንቢያዎች ደግሞ የተወረሱ በዕልም የተወረሱ መሆናቸው ምንኛ ያማረ ምንኛ የላቀ ነው። የላወቀ ሰው ፊዕለል አምር ይመስለዋል። አክሪም ቢሂም ያለው አክሪም አከብራቸው ብሎ ወይ ሊፈስረው አይደለም። ምን ሲገት ተዓጅብ ነው፣ ከተዓጅብ ሲጋ ነው። እና እንዲህ ዑለማዎች የላቁ ናቸው። ለፈድሉን ብንነግርም ሙሉ ቀን ይፈልጋል። من سلك طريقا يلتمس فيه علما سهل الله له طريقا في الجنة እዚህ ታፔላው ላይ ተጽፏል። ዒልም ፈለጋ ዒልም የሚማሩበት ቦታ የገባ ሰው መድረሳም ይሁን መስጊድም ይሁን የጀነትን መንገድ አላህ ያገራለታል አሉ ነብዩ። ራሱ ወደ ዓሊሙ ጋር ሊቀራ መሄዱ ራሱ የጀነት መንገድ የሚያገራ ነው የገባው። ስለዚህ ዒልምን ትልቅ ቦታ ሰጥተነው ልንማር ይገባል። በአሁን ጊዜ ዑለማዎች የጠፉ ነው የቀነሱ ነው የመጡ ያሉት። ዑለማ ረባኒይን በዲናቸው ዱንያን ማይሸቅሉ ፖለቲካ ቡድንተኝነት ያዝደለ ሳይሆን ቀጣለ ዒልም የሚሰጡ ሰዎች አዚዘል ውጁድ ሆነዋል። ዑለማዎች ምን ብለዋል? ለውለል ኢስናዱ ለቃለ መን ሻአ ማሻ ሰነድ ባልነበረ የፈለገ ሰው የፈለገውን በዲን ጉዳይ ይል ነበር ይናገር ነበር አሉ ዑለማዎች ረሂመሁሙላህ። ስለዚህ ዑለማዎች ያስፈልጋሉ። አሁን ጥራዝ ነቀጥ ጥራዝ ጫፍ ላይ ያለች ዕውቀት የያዙ ሰዎች ሀገር የበጠበጡ ዲኑን ያበላሹ ነው ያለው። እና በፌስቡክ የሚማሩት ትምህርት እንደ ሼክ ሆኖ ሊያገለግል አይችልም። ባይሆን ትልቅ አስተዋጽኦ አለው። በሚዲያው ሐቅን ሊጠቀሙበት ከተጠቀሙ የሚሰማውም ሐቅን ለመስማት ከተጠቀመ ኸይር ነው፣ የኸይር ወሳኢል ነው። ለሸሩ ከሆነ ሸርም ይሆናል። ስለዚህ ጀህለን በሲጥ ጀህለን ሙረከብ ይሉት አለ። ጀህለን በሲጥ ማለት በጣም ኢልም የሌለው ጃሂሉ ማለት ነው። ይሄ ራሱን ነው የሚጎዳው። ይሄ መጠየቅ አለበት። ፈሰሉ አህለ ዚክሪ ኢንኩንቱም ላ ተዕለሙን። ወይ መማር ካላወቀ ዑለማዎችን መጠየቅ አለበት። ጀህለን በሲጥ ያለው ችግሩ ደግሞ ጀህለን ሙረከብ የሚባለው ነው። ጀህለን ሙረከብን ሲፈስሩት ወሁወ ኢድራኩ ሸይእን አላ ገይሪ ማ ሁወ ዐለይህ አንድን ነገር ካለበት በተቃራኒው መረዳትን
ጀህለ ሙረከብ ይሉታል። በአሁን ጊዜ ይሄ ነው ያለው። ይሄ ራሱም ተሳስተዋል፣ ሌሎቹንም ተከታዮቹን ያሳስታል። ስለዚህ የሐቂቃ ዒልም ለማግኘት ማን ይሆናል እያልን ፈልገን እንማር። ዒልምን እንደ ቀልድ እንዳንወስደው። وفقني الله وإياكم لما يحبه ويرضاه وغفر الله لنا ولوالدينا ولجميع المسلمين والحمد لله رب العالمين اللهم صل وسلم. ሁለት ሰዎች አልተገኙም። አንደኛው በቅርቡ ያለፉት አባታችን የአገር ዋርካ ዶክተር ሙፍቲ ሐጅ ዑመር ናቸው። ሁለተኛዋ ደግሞ ዳሩል ሂጅረተይን ላይ ስትማር የነበረች የተወሰኑ ዓመታቶችን በኢልም ያሳለፈች ተማሪ ፈቲያ ያው ከዚህ ዓለም ምርቃቷን ሰጥታ ያልፋለች። ኢንሻአላህ እነዚህ ዛሬ መገኘት የነበረባቸው ግን ማፈዓለሁል ጀሊል ፈሁወ ጀሚል ነው። አላህ ያደረገው ሁሉ ያማረ ነውና ኢንሻአላህ ሁላችንም በሸኻችን በሼክ መሐመድ ሰብዩ መሪነት ፋቲሃ የምንቀራላቸው ይሆናል ኢንሻአላህ። ሌላው የመጀመሪያ ተመራቂዎች የዳሩል ሂጅረተይን የመጀመሪያ ተመራቂዎቹ ያው ዱፍዓቱ አልሙፍቲ ሐጅ ዑመር በሚል ስያሜ ተሰይመዋል። የሐጅ ዑመር ባጅ ናቸው ማለት ነው። የሚቀጥለው ደግሞ ሌላ ስም ይኖረዋል ኢንሻአላህ ከፋቲሃ በኋላ የምንመለስ ይሆናል። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማኒር ረሂም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም آمين عليهم اللهم يا ارحم الراحمين يا ارحم الراحمين اللهم على التوب اللهم على التوب يا ارحم الراحمين اللهم على التوب امين امين